እንደ ዛሬ ስለ ካፕከት ፍትፍት ታርጌ ያሳይቻችኋለሁ ብዬ አላስብም። ዛሬ እስከ መጨረሻ ካያችሁ እንዴት አድርጋችሁ ምርጥ ቪሎግ በካፕከት አቀናብራችሁ እንደምትፖስቱ አሳያችኋለሁ። አብራችሁኝ ሆኖ መጀመሪያ ካፕከት ገብታችሁ የመደመር ምልክቷን በመንካት እዚህ ጋር ጋለሪያችሁ ካዘጋጃችሁት ቪዲዮ አንዱን ክሊክ ታደርጋላችሁ። ግን መጀመሪያ ቪዲዮ ቆራርጣችሁ ቀርጻችሁ ማዘጋጀት አለባችሁ። ለቪሎግ የሚሆን ለምንም አይነት ነገር የሚሆን ከዛ እዚህ ጋር ሁሉም ምልክቶች እያንዳንዳቸው ትርጉም አላቸው። እዚህ ጋር የዩቲዩብ እንትን ነው ሬሾ ነው የምትመርጡት። ስለዚህ 16 በ9 ትመርጣላችሁ መጀመሪያ። እዚህ ጋር የጋለሪያችሁ ድምጽ ትንሽ ችግር ሊኖረው ወይም ደግሞ ትራክ ምናምን ሊኖረው ስለሚችል እናንተ የጋለሪውን ሚውት ታደርጉታላችሁ። አንዴ እንትን ታርጉትና እዚህ ጋር ቮሊዩም የምትለው ምልክት በመንካት ዜሮ ታረጉታላችሁ። ቪሎግ ሲሰሩ የራሳችሁን ድምጽ ሲጨምሩ በማይክ እንደተቀዳ ነገር አሪፍ ይሆናል። የጋለሪ ትንሽ ማይክ ያስፈልገዋል ማለት ነው። ማለት አሁን ስትቀረጹ ጥሩ ቪዲዮ ከሆነ ድምጽ አሪፍ ከሆነ ችግር የለም። አሁን እዚህ ጋር ሪከርድ ሚላውን አንዴ ትነካላችሁ። እዚህ ጋር ያስመርጣችኋል። ከሶስት አንዱ ኦንሊ ዚስ ታይም ሚላውን አንዴ ትነካላችሁ ተመርጣላችሁ ማለት ነው። እዚህ ጋር እስከፈለጋችሁ ድረስ ድምጻችሁን ትቀዳላችሁ። ማውራት የፈለጋችሁትን ነገር ታወራላችሁ እንደፈለጋችሁ። ከዛ መደለትም ትችላላችሁ። ያቆማችሁም ሪከርድ ሀሳባችሁ እንዳይቆራረጥባችሁ ማድረግ ትችላላችሁ። የፈለጋችሁን ማድረግ ትችላላችሁ። አሁን እዚህ ጋር ለደልተው ብትፈልጉ እዚህ ጋር እንዴት ትነኩትና የዲሌት ምልክቷን ትነካላችሁ። ድጋሚ ደግሞ ሪከርድ ታረጋላችሁ ሀሳባችሁ ከጠፋባችሁ ማለት ነው። እና እንደዚህ ያደረጋችሁ ነው። ብዙዎቻችሁ በተለይ ይሄ የድምጽ መቅጃዋ ነገር ምንም አትገባችሁም ነበር። ይሄው ከዛሬ በኋላ ግን አልገባኝም እንዳትሉ ደግማችሁ ይዩት። ደግሞ ቪዲዮ 10ን ነካ አታርጉ። አንድ ቀን አንዱን ማየት ካለባችሁ አንዱን ጭርስ አርጋችሁ አይታችሁ ለነገ ደግሞ ሌላ ታያላችሁ። ባንዴ ሁሉንም ነካ ካረጋችሁ አንዱን ማይያዝላችሁ። ቀስ ብላችሁ ይህን ቪዲዮ ካልገባችሁ ደጋግማችሁ ይዩት። እዚህ ጋር ድጋሚ ሪከርድ ታደርጋላችሁ። ሀሳባችሁ እያቆራረጣችሁ ሪከርድ ስታረጉ አሪፍ ይሆናል። ሀሳብ አይጠፋባችሁ። እያቆማችሁ እንደገና ሪከርድ እያስታወሳችሁ እና እንደዛ ቀልጠፍ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር አይታርጌው ወጣሁኝ። ድምጹን ትጨምሩለታላችሁ። ጋለሪያችሁ ላይ ሪከርድ እዚህ ጋር ቮይሳችሁ ሪከርድ ያረጋችሁትን ድምጽ ትጨምሩለታላችሁ። አናሳም ከሆነ ከፍ ያደርገዋል። አሪፍ ይሆናል። ድምጽ ጨምሩለት ማለት ነው። ቮሊዩሙን ትነኩና ትጨምሩለታላችሁ። በጣም ቀላል ነገር ነው። እዚህ ጋር የሰብስክራይብ ሳይኗን ላስቀምጥ ነበር። እንዳጋጣሚ ደግሞ ዋይፋይ የለኝም። አሁን እዚህ ጋር አሁን እንትኖች ናቸው ስቲከሮች ናቸው ያሉ። ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ የምትለው ምልክት እዚህ ጋር ስቲከር ውስጥ ነው የምታገኙት። ስቲከርን ትነካላችሁ። አሁን ዋይፋይ ስለሌለ እምቢ አለኝ። ቪዲዮ የግድ መስራት ስላለብኝ ነው። እና ሼር አድርጉልኝ። አካውንቴም ቀዝቀዝ ብሏል ውድ እህቶቼ። እኔ በደንብ ለፍቼ ሰርቼ እይታ ያሪፍ ሳይሆን ሲቀር ነው የካፕከቱን ነገር ማስተማር ያቆምኩት። ግን ደግሞ ጥያቄዎቹ አልቀሩም። በቲክቶክ እየመጡ አሳይኝ ሚሉ ልጆች ስላሉ ቀስ ብላችሁ እንደዚህ እዩ ማለት ነው። ዋይፋይ የለኝም እንድትረዱኝ የሚፈልገው ነገር ለዛ ነው ቪዲዮ ቶሎ ማለቅላችሁ እንጂ ቪው እንደሚመጣ ተስፋ አደርጋለሁ። ዋናው መስራት ነው። አሁን ደግሞ ማሳያችሁ ይሄ እንትን ይላል እያስሮጥኩን ነው። ብዙ ደቂቃ ስለሆነ ነው የ20 ምናምን ደቂቃ ቪዲዮ ስለሆነ መቁረጥ አለብኝ። ለመቅረጥ ደግሞ ይሄው እንደዚህ ሸርተት አድርጌ ከዛ አንዴ ተነኩታላችሁ። ነጭ ሙሉ ለሙሉ ይቀባል። ከዛ እዚህ ጋር ዲሌት ታረኩት የማልፈልገውን ፓርት። ቪዲዮን እስከ 10 ደቂቃ ብቻ ነበር የፈለኩት ደለትኩኝ። አሁን ምንድነው ማደርገው መሰላችሁ? ከኋላ የነበረውን ወደፊት አመጣለሁ። እንደፈለኩ አቀያይረዋለሁ። በቃ እዚህ ጋር እኔ ለእናንተ ለማሳየት ነው እንጂ ኦሬዲ የኔ ቪሎግ ስላልሆነ እዚህ ጋር አሁን እቺን ወደፊት አመጣለሁ። ወደፊት አመጣታለሁ። አሁን አንዴ እንደዚህ ነካዋት አሰመርኩባት። የመቀስ ምልክቷን ነክታችሁ አንዴ ስፕሊት ሚላውን ተነካላችሁ። ከዛ ይሄን መጀመሪያ ወሰድኩት። አያችሁ በእጃችሁ ነው እንደ ሸርት ታርጋችሁ የምትወስዱት ይሄዳል። አሁንም እዚህ ጋር ልቁረጥ እንደፈለኩ ነው ማረጋው ብያችኋለሁኝ። ከዛ አሁንም እዚህ ጋር ቆረጥኩት ስፕሊት አረኩት። እያንዳንዱ ነገር አሁን ዱፕሊኬት ነው የምታረጉት። አያችሁ እዚህ ጋር በሁለት ዱፕሊኬት አርጉት።
ከዛ ይሄ ሁለት አንድ አይነት ቪዲዮ ነው። ይሄ ብታዳምጡት አሪፍ እንትን ነበር። ሁለት አንድ አይነት እንትን ነበር ዱፕሊኬት ስላረኩት ማለት ነው። ወላ የዙዙን ያፋን እንቅስቃሴ ማየት ትችላላችሁ። ከዛ አሁንም እሱን አንድ ዱፕሊኬት ያረኩትን ወደ ፊት ለፊት ወስደዋለሁ ማለት ነው። ሸርተት አድርጌ አያችሁ ወሰድኩት። ቅድም የሌላ ሰው ነበር፣ አሁን የሌላ ሰው ሆነ ማለት ነው። እንደፈለጋችሁ ማድረግ ትችላላችሁ። ምንም አያስቸግራችሁም። እናንተ ብቻ ብር የሚያስከፍሉ እንትኖችን አትጠቀሙ። እዚህ ጋር ሰማያዊና ወይን ጠጅ የዳይመንድ ምልክት ያለባትን ምልክት ከተጠቀማችሁ ብር ያስከፍላል፣ ብር ይጠይቃል። ያው ፕሪሚየር ደግሞ አያዋጣም ለጀማሪ ዩቲዩበር ምናምን። እነሱ ትላልቅ ዩቲዩበሮች ቢጠቀሙትም እዛው በዛው ስለሚያካክሱ ችግር የለውም። እንደዚህ ሸርተት እያደረኩ እንግዲህ እስከፈለኩት ቦታ የፈለጋችሁትን ስራ ማድረግ ይችላል። አሁን እዚህ ጋር ኦቨርሌይ ከላይ መጨመር የፈለኩት ቪዲዮ አለ። በተለይ ስለ ምግብ ምናምን ከሰራችሁ የሰራችሁትን ፎቶ ወይም ቪዲዮ ካላችሁ ቭሎጋችሁ ላይ መጨመር ትችላላችሁ። እዚህ ጋር ዳቦ ነበረ ባለፈው ሰርተን እሱን ጨመርኩ። ታስተካክሉታላችሁ። ምን ጊዜም ቪዲዮ ስትቀርጹ ማለት ነው፣ ቪዲዮ ኤዲት ስታደርጉ የሰው ፊት ላይ ጽሁፍም ይሁን ፎቶ አታስቀምጡ። እንደዛ ከሆነ ሀሳባችሁን ሰዎች እንዳያዳምጡት ነው የሚያደርገው። እዚህ ጋር ቆርጠዋለሁኝ አሪፍ ነገር ስላልሆነ ስፕሊት አረኩ፣ ዲሌት አደርጉ። እኔ ሮጥ አላደርግም፣ ቀስ ብዬ ነው። አሁን እዚህ ጋር ድጋሚ አደርገዋለሁ። ይሄን ብዙ ቦታ እንዲሆንልኝ ስለምፈልግ ትንሽ ሰከንድ ቪዲዮ ስለሆነች ዱፕሊኬት አደርገዋለሁ። እዚህ ጋር ይሄው ዱፕሊኬት አረኩት። ከዛ የመጀመሪያው ራሱ ሁለት ቪዲዮ ሆነልኝ። ባልቆርጠው ኖሮ እስካልተቆረጠው ነበር ዱፕሊኬት የሚሆንብኝ። አሁን ቆርጬ አስተካክዬ ስለሆነ ዱፕሊኬት ያርኩት እንደዚህ አድርጌ አሁን ወደ ፊት ወስደዋለሁ ከፈለኩ ማለት ነው። እንደዚህ ሸርተት ያረኩ ወደ መጀመሪያ ወስደዋለሁኝ ሄደ። ከዛ እንደዚህ ሆነ ማለት ነው። ብሉ ዳቦ እንግዲህ ቡና ይዛችሁ ነው። ለማንኛውም እንደዚህ ያደረኩኝ። አሁን እዚህ ጋር አድጀስት ሚለውን ስትነኩ ቪዲዮአችሁ ምን አይነት ከለር እንዲኖረው እንደዚህ ስታረጉ ከለሩ ይቀያየራል። ስለዚህ ይሄ ደግሞ ይደብራል። ቢያንስ ትንሽ መሆን አለበት። ጭራሽ የሰው ፊት አያስመስልም እንደዚህ አሁን ከ20 በላይ ስታረጉ። ስለዚህ በመጠኑ ነው የምታረጉት። ፊልተሩን እንደዚህ አድርገን እንሰጠዋለን ማለት ነው። እና እንደዚህ እያደረጋችሁ ሞክሩት። ቀላል ነው፣ ተለማመዱ። ዝም ብላችሁ ከተለማመዱ ካፕከት በጣም ቀላል የሆነ አፕ ነው። ከሌሎች እኔ ይቀለኛል። እዚህ ጋር ከለር ነው። ዋይፋይ ቢሰራ በደንብ ነበር የሚያሳየኝ፣ ግን ዋይፋይ ስላልሰራ እዚህ ጋር ከለሮች ናቸው። መሞከር ትችላላችሁ፣ አለመሞከርም ትችላላችሁ። ብዙ ኢፌክቶችን ባትጠቀሙ ይመረጣል። ዋና ከተባሉት ውጪ ዝም ብሎ ኢፌክቶችን መደርደር ምንም አይጠቅም። አሁን እዚህ ጋር ደግሞ የቪዲዮ ቀለም ምናምን ነበር ዋይፋይ ስለማይሰራ እዚህ ጋር መላመጣለኝም። እናንተ ግን መሞከር ትችላላችሁ። ዋይፋይ ካለ ከለር ውስጥ ገብታችሁ ቪዲዮአችሁ ምን አይነት እንደመሆን እንዳለበት ያስመርጣችኋል። የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ሼር እያደረጋችሁ እንግዲህ አሁን እዚህ ጋር ምንድነው የምንጨምረው? ሁሉም ሳይኖች እያንዳንዳቸው የተለያየ ትርጉም አላቸው። ስለዚህ አሁን ጽሁፍ ነው። እስኪ ጽሁፍ እንጻፍ። ዋይፋይ ስለሌለ እዚህ ጋር እንቶ ቀለም ምናምን የጽሁፎችን አመጣልኝም፣ ግን ዝም ብሎ ልሞክረው። ምርጥ ዳቦ አሰራር ባዘው እንዲያጫጭር ጽሁፎች ከሆኑ ከካፕከት ራሱ እኮ ታምኔል መስራት ትችላላችሁ። ምርጥ ዳቦ አሰራር እንደዚህ ያደረኩ እንትን የለም።
አስሸፍኑ ብያችኋለሁ። ፊት ላይ እንትን አትሸፍኑ። ጽሁፍም ይሁን ምንም ወይ ከታች ወይ ከጎን በሆነ በኩል መሆን ያለበት እንጂ ፊት መሸፈን ጥሩ አይደለም ብያችኋለሁኝ። ለዛሬ እንግዲህ ያቀረብኩላችሁ ይህን ይመስላል። ቀጣይ ምን ይሰራላችሁ በኮሜንት አሳውቁኝ። ቪዲዮውን ሼር እያደረጋችሁ ሰብስክራይብ ማድረግም እንዳትረሱ። እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ። ወዳችኋለሁ። ባይ